ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 30/08/2018 ዓመተ ምህረት የወሩ የመጨረሻ ቀን ላይ እንገኛለን። ይሄ ቪዲዮ የደረሳችሁ ሼር፣ ፖስት፣ ኮፒ ሊንክ በማድረግ ተባበሩኝ። ፎሎም አድርጉት። ዛሬ በዚህ ሳምንት ቪዲዮ አልሰራውም። ይሄ ደግሞ ስራ ስለበዛብኝ ነው። ጠፋክ ምናምን የሚል አንዳንድ አስተያየት ደርሰኛል። ያው ስራ ስለሆነ ነው የጠፋሁት። እንግዲህ ዛሬ መጥቻለሁ ማለት ነው። ስለዚህ ይህንን ቪዲዮ ሼር፣ ፖስት፣ ኮፒ ሊንክ በማድረግ ተባበሩኝ። እንደሚታወቀው በአራቱም አቅጣጫ ፋኖ እጅግ በጣም እየታገለና እየተዋጋ ምርኮኛውንም በሰልፍ እየማረከና የብርሃኑ ጁላ ጦር ይዞት የነበረውን ቦታ እየለቀቀ ፋኖ እየተቆጣጠረ ነው ያለ በአራቱም ማዕዘን በጎንደር፣ በጎጃም፣ በሸዋና በወሎ በአራቱም አቅጣጫ የብርሃኑ ጁላ ጦር አሰልፎ እየማረከው ነው። ጀግናው የአማራ ፋኖ ብሔራዊ ንቅናቄ የአማራ ልጅ ይህን እየማረከው ነው ማለት ነው። ዛሬ እንደ በአንድ ቪዲዮ ታስታውሱ ከሆነ ከፋኖ ጋር መቀላቀል እየፈለጋችሁ ግን እንዴት መቀላቀል እንደፈርታችሁ እና እንዴት መቀላቀል እንዳለባችሁ እየሰጋችሁና ፋኖ ይረሽናል ምን ይላል እየተባለ ስሙ እየከፋና እናንተም ተሸማቃችሁ የተቀመጣችሁ፣ ስለዚህ እኔን በውስጥ መስመር በአራቱም አቅጣጫ ያላችሁ የብርሃኑ ጁላ ወንበር አስጠባቂ ጦር፣ ሚኒሻ፣ አድማበትን፣ መከላከያ፣ ሌላም ካድሬ፣ ፌደራል ፖሊስም የሆናችሁ በሙሉ በእኔን በውስጥ መስመር አዋሩኝና ባላችሁበት አቅጣጫ ከፋኖ ጋር አቀላቅላቸዋለሁ በሚል ቪዲዮ ለቅቄ ነበረ። በዛም መሰረት በአራቱም አቅጣጫ እጅግ በርከት ያሉ ከፋኖ ጋር የተቀላቀሉ ነው የብርሃኑ ጁላ ጦር። በዛሬውም ዕለት በምስራቅ ጎጃም ስናን ወረዳ 2 የመከላከያ ሰራዊት ከፋኖ ጋር ተቀላቅለዋል። ከነዚህም ውስጥ አንደኛው ሙሉ የስም ማስረጃው ደርሶኛል። እሱን ነው የማቀርብላችሁ ማለት ነው። በዚህ አጋጣሚ የትም ቦታ ያላችሁ የብርሃኑ ጁላ ጦር በሚኒሻም ይሁን በምንም በዚህ በብልጽግናን የሚደግፉ አካል በውስጥ መስመር ብታዋሩኝ ያላችሁበትን አካባቢ ከፋኖች ጋር ያገናኝቼ በሰላም እንድትወጡና ወደ ቤተሰባችሁ እንድትሸኙ እንደምናደርጋችሁ በደንብ ማወቅ ይገባል። ምክንያቱም በዚህ ሳምንት ብዙ ልጆችን ወደ የአካባቢያቸውና ከፋኖ ጋር ያቀላቀሉ መሆኔን በዚህ አጋጣሚ እንድትረዱኝ ይፈልጋለሁ ማለት ነው። በዚህም አጋጣሚ ምስራቅ ጎጃም ስናን ወረዳ አንድ ወንድማችን በአሁኑ ሰዓት መረጃው ደርሶኛል። የአንደኛው መረጃ ፎርም የሞላና እንትን እያሉት ነው። በሚቀጥለው ቪዲዮ ደግሞ አንደኛውን እሰራላችኋለሁ። ለጊዜው የደረሰኝ አንደኛው ልጅ ነው። 2 ልጆች ነው የወጡ ዛሬ በዚሁ በ30/08/2018 ቀን ማለት ነው። በዚህም መሰረት ምክትል 10 አለቃ ተማም ነስራላ ይባላል። በብሔሩ ኦሮሞ ስለሆነ አካባቢውን ተውት፣ ለሱ ደህንነት ሲባል ማለት ነው። ተማም ምክትል 10 አለቃ ተማም አብደላ በብሔሩ ኦሮሞ 1ኛ ሬጅመንት 03ኛ ሻለቃ 02ኛ ጋንታ የነበረ ልጅ በአሁኑ ሰዓት ስናን አባጅሜን ተቀላቅሎ እጅግ በጣም ደስ በሚል ድባብ ነው ያለ። ካሜራውን መልቀቅ አልፈልግም፣ ምክንያቱም ለልጁ ደህንነት ሲባል ማለት ነው። ስለዚህ በዚህ አጋጣሚ ስናን ወረዳ ላይ ያላችሁ የመከላከያ ሰራዊት እናንተ ታውቁታላችሁ፣ ቅስማችሁ እንደሚነክት እርግጠኛ ነኝ። እውነታውን ስነግራችሁ በያላችሁበት በየአካባቢያችሁ ሮጣችሁ ብትሄዱ አይደለም ማህበረሰቡ አይደለም ፋኖ ቀርቶ ከብቱ ንብረቱ ተንቀሳቀጠሉ ድንጋዩ ቀጥ አድርጎ ፋኖ ላይ ወስዶ ከነሙሉ ክብራችሁ እንደሚያስረክባችሁ በደንብ ማረጋገጫ ልሰጣችሁ እወዳለሁ። በፈለከው ቦታና በፈለከው አቅጣጫ ሮጠህ ዝም ብለህ ያገኘውን ሰው ከፋኖ ጋር ቀላቅለኝ ብትለው ቀጥታ በክብር ከፋኖ ጋር ወስዶ ያቀላቅልህና ከቤተሰብ ጋር የምትገናኝበትን ፋኖ ያመቻችልሃል ማለት ትፈልጋለሁ ማለት ነው። ስለዚህ እነኚህን ልጆችም በደንብ ደውላችሁ ብታናግሯቸው ምናልባት ስልካችሁ ካለ እንግዲህ ምን እንደሚሄድ ሂደት ላይ እንዳለ በደንብ ያስረዷቸዋል። ከዛ ውጭ ደግሞ እዛችሁት ለመጣችሁ ንብረት ተገቢውን ካሳ ይከፍላል። ለምሳሌ በአሁኑ ሰዓት ምክትል 10 አለቃ ተማም ነስረላ ሙሉ ትጥቅ ይዞ መጥቷል። ስለዚህ ሙሉ ትጥቁን የሚያወጣውን ዋጋ በስነ ስርዓቱ በሚፈልገው አካውንት ብሩን የምናስገባ መሆናችን በዚህ አጋጣሚ በደንብ ላስረዳችሁ ፈልጋለሁኝ። እኛ ስርዓቱ ነው ደመኛችን እንጂ የማንኛውም ቋንቋ ተናጋሪ የማንኛውም ሃይማኖት አማኝ የማንም ባህል ወግ ምናምን እኛን አያጣላንም። እኛ የተጣላን ካገዛዙና ከባለስልጣን ጋር እና አገዛዙን የሚደግፉትን በሙሉ
ጠበኞቻችን ናቸው። ከዚህ ውጭ ግን ፋኖን አምኖ ለመጣ ሁሉ እጅግ በጣም አክብረን በሚገባ ሰው በመሆኑ ብቻ አክብረን የሚገባውን እንክብካቤ አድርገን ወደሚፈልገው ቦታ የምንሰድ መሆኑን በዚህ አጋጣሚ ቃል እገባላችኋለሁ። አመሰግናለሁ።